السلام عليكم ورحمة الله وبركاته يا جماعة زاري رسائل من القرآن 77 بارت ይዤላችሁ መጥቻለሁኝ أعوذ بالله من الشيطان الرجيم فلا يحزنك قولهم ንግግራቸውም አያሳዝንህ ይላል سيقولون فيك ما ليس فيك ስላንተ የሌለህን ነገር ይሉሃል فلا تلتفت ምንም አትበላቸው ይሄ ከቁብ አትቁጠረው ወተዓዘ ቢመን ሰበቁክ በደዚህ አይነት ነገር የቀደሙህን ሰዎች አቋማቸውን ወሁም ኸይሩ ሚንክ ካንተ የተሻሉ ሆነው ማለት ነው ቃሉ عن النبي صلى الله عليه وسلم رسول صلى الله عليه وسلم ምን አሏቸው ሳሒሩን ድግምተኛ ነው ወመጅኑኑን እብድ ነው ወከዛብ ውሸታም ነው አሏቸው اتهموا يوسف عليه السلام بالسرقة نبي الله يوسفንም ምን አሏቸው በስርቆት ወነጀሏቸው ማለት ነው واتهموا مريم البتول بالزنا ንጹሃን መርየም عليها السلام በዚና ፈረጇት دع هذه الحقيقة نصب عينيك እነዚህን እውነታዎች አትተዋቸው ከአይንህ ስር አርጋቸው ማለት አትተዋቸው ለማለት ያክል ነው لا نجاة من ألسن الناس مهما بلغت من الصلاح እንደው የፈለገ ጥሩ ስታተስ ላይ ብትሆን ከአኽላቅ ከምንህ ጥሩ ዓቢድ እንኳን ብትሆን ከሰዎች ምላስ መዳን በጣም ከባድ ነው وفي حلية الأولياء በተሰኘው መጽሐፍ قال موسى عليه السلام من قالوا لربه الله سبحانه وتعالى يا ربي أسألك ألا يذكرني أحد إلا بخير እጠይቅሃለሁኝ ሰዎች ዘንድ ሁሌም በኸይር እንጂ እንዳልነሳ ብለው አሉ ማለት ነው አላህ Subhanahu Wa Ta'ala فقال له الله Subhanahu Wa Ta'ala من አላቸው يا موسى ذلك شيء لم أجعله لنفسي أفأجعله لك ይሄን ነገርማ ለኔ ማድረግ አልቻልኩም ላንተ ማድረግ እንዴት አደርግልሃለሁ قال الناس عن الله تعالى زوجة وولدا الله سبحانه وتعالى ሰዎች ምን አሉ ሚስት አለው ልጅ አለው ብለው ቀጠፉበት አይደል አፈትሪዱ አን ተስለመ ሚንሁም አንተ ታዲያ ከነሱ ነጃ መውጣት ትፈልጋለህ ወይ ሱብሃንአላህ በጣም አይደለም ከነብያቶች ምናምን ከፍ ብለን አላህንም እንዲህ የሚሉ ሰዎች መሃል ነው የምንኖረው ስለዚህ አንዳንዴ ፐርፌክሽን ከራስ ጋር ራሴን እስካቀው ድረስ ነው እንጂ ሰዎች እኔ ጋር ያለውን ፐርፌክሽንስ በሰዎች ሚዛን አይደለም ማየት ያለብኝ በራሴ ሚዛን ነው ማየት ያለብኝ ለሰዎች ብዬ አንዳንዴ ሰዎች ጋር ጥሩ መኗኗር እንዲኖር ምናምን ብለው ሰዎች አኽላቃቸውን ምናምን በጣም ያስተካክላሉ ነው ከሰው በፊት ጥሩ ነው ከሰዎች ጋር ያለን መኗኗር ምናምን በጥሩ ወይ ለማስኬድ ይሄ አኽላቅ ማሳመሩ ጥሩ ነው ግን ኤክስፔክቴሽናችን ምንድነው እንደዛም ብንሆን ሰዎች እነሱ ጋር የሆነ በሽታ እስካለ ድረስ እኛን የኛ ፐርፌክሽን አይታያቸውም ስለዚህ ለራሴ እኔ እንዴት ነኝ ለራሴ መጀመሪያ ዙልም ላይ ከነሱ ጋር የተደራረስኩበት ነገር አለ ወይ ያበደልኳቸው ነገር አለ ወይ ምናምን አለ አይደል የሆነ ያን ነገር ማጽጃ ካገኘው የሰዎችን ኮሜንት በማዳመጥ ውስጥ አይደለም ራሴን ማግኘት ያለብኝ በጣም ከባድ ነው እዚህ ዱንያ ላይ ስንኖር ከቤተሰብ ጀምሮ ምናልባት ትክክለኛ ማንነታችሁን እንትን ላይ ለላችሁ ይችላል የሆነ ሰነፍ ምናምን ሊላችሁ ይችላል ከዛ ወጣ ስትሉ የሥራ ባልደረቦቻችሁ ሆን ብለው ሊቀጥፉባችሁ ይችላሉ ወይ ትንሽ ነገር ዑዝር እንኳን ሳይሰጡ ወንድ ጋር ምናምን አሁን ብትታይ አንድ እህት በምን ምክንያት እንደታየሽ ሳይታወቅ አረሷማ ተበላሸች በቃ እንደዚህ ምናምን የሆነ ርዕስ ሰጥተዋት خلاص በቃ እንደዚህ አትመስለኝም እንደዚህ አይነት ሰው ናት እንዴ ምናምን እየተባባሉ ይጨርሳሉ ከጀርባ ያለውን ነገር ሳያውቁ ማለት ነውና በተቻለ መጠን እኛ ሰዎች ላይ እንደዚህ ስም ምንለጥፍ ምናምን አንሁን እኛ ላይ ለሚደርሰው ወቀሳ የሰዎች ምላስ ምናምን ደግሞ ትንሽ ምንረጋጋው በምንድነው እንኳን እኔና ረሱል ሰለላሁ ዐለይሂ ወሰለም እኮ ተሰድበዋል እንግዲህ ወኢነከ ለዓላ ኹሉቅን ዐዚም ብሎ አላህ ሱብሓነሁ ወተዓላ የመሰከረላቸው ነብይ ሰዎች ጋር ግን ያን አልተቀበሉትም የሰዎች ውስጥ እነዛ ሰዎች ውስጥ ያለው በሽታ የቅናት ስሜት ያለ መቀበል ስሜት እናንተ የፈለገ ጥሩ ብትሆኑ ምንም አይታያቸውም ማለት ነው ስለዚህ አላህ ከእንደነዛ አይነት ሰዎች እየጠበቀ ያኑረን ግን አይቀርም ያው ለሙሳ እንዳላቸውም አላህ Subhanahu Wa Ta'ala እንኳን ላንተ እኔንም ልጅ አለው ሚስት አለው ብለው ያሉኝን እንዴት ይሄን ነገር ላንተ እንዴት ላደርግልህ ይችላል ነው ያላቸውና ቦታ ለመስጠት ነው
በተሻለ መጠን ቦታ ለመስጠት እኔ ግን ራሴን ልወቀው። ዛኒ ካሉኝ እውነት ዛኒ ነኝ ወይ ነው። ቆም ብዬ ራሴን በቃ ካልሆንኩኝ እኔ ያክል ንግግራቸው ጭንቅላቴ ውስጥ እንዲቀር መፍቀድ የለብኝም። ሌባም ካሉኝ ሌባ ነኝ ወይ አጭበርባሪ ብለው ይሳደባሉ ብዙ ሰዎች። ትንሽ ነገር ማይተው ሊሆን ይችላል፣ ጫፍ ይዘውም ሊሆን ይችላል እኮ ነኝ ወይ እኔ ድንበር አልፌባቸዋለሁ ወይ በዳይ ምናምን ካሉኝ አዎ በድያለሁ ወይ የሰው ሀቅ ወስጃለሁ ወይ ራስ ጋር ኢህቲሳብ አድርጎ ከዛ ነጃ ከሆንኩኝ ዋናው እኔ ጋ ያለው ማንነት ነው ብሎ እኛ ላይ ባለው ማንነት ላይ መስራት ነው የሚሻለው። ደስ የሚል ሀሳብ ነው። ሰላም አለይኩም ወረህመቱላሂ ወበረካቱ።